እሺ አመሰግናለሁ እንግዲህ ይሄ ቪዲዮ ሁለተኛ ፓርት ነው ለኮምፒውተር ጀማሪዎች ወይ ኮምፒውተር እየጀመሩ ላሉ ሁለተኛው ፓርት ነው ኮምፒውተርስ ፖርትስ የኮምፒውተር ፖርቶችን ነው በዚህኛው ቪዲዮ ላይ ከቨር የምናደርገው ፖርት እንግዲህ በዚህ ቪዲዮ ላይ ከቨር የምናደርገው የኮምፒውተር ፖርትስ ነው ወይንም ደግሞ የሌሰን 2 ፓርት 2 ነው ለጀማሪዎች ወይ ደግሞ ኮምፒውተርን ጀምረው የተወሰነ ርቀት ሄደው ጋፓቸውን ፊል ለመሙላት ለሚፈልጉ ማለት ነው። ፖርትስ ማለት የኮምፒውተር ውጫውና ውስጣውን የሚያገናኙ ማለት ነው። ጀስት ፖርት ማለት ኮኔክሽኑ ማለት ነው። ዘ ኮኔክሽን ቢትዊን ኤክስተርናል ኢንተርናል ዲቫይስ ማለት ነው። ላይክ ኪቦርድ አለ። ኪቦርድ ኢዝ አን ኤክስተርናል ኢዝ ኮኔክቲንግ ዊዝ ላፕቶፕ ኢንተርናሊ ማለት ነው። So it is a connection between external and internal input or output device such as keyboard, mic, mouse የመሳሰሉት ኮኔክት ማድረጊያ ምን ይባላል? ፖርትስ ይባላል። ፖርት ማለት ላይክ እንደዚህ እነኚህ ያሉ ለምሳሌ አሁን እነኚህ የተለያዩ የፖርት አይነቶች ናቸው። ግማሹ ላይ ኪቦርድ የኢንተርኔት ፖርት አለ። የተለያየ ነው። አንድ ኮምፒውተር ላይ በጎን ታያችኋቸው ቻርጀር ማስገቢያ ይኖራል። የኢንተርኔት ቦታ አለው። እንደዚህ የፍላሽ ድራይቭ ማስገቢያ አለው። የኤርፎን የቻርጀር የማይክሮፎን ማስገቢያ አለው። እነኚህ ምን ይባላሉ? ፖርት ይባላሉ። ፖርትስ ማለት እነሱ ናቸው በኮምፒውተር ቋንቋ ማለት ነው። በት ይሄ ፊዚካል ነው። ግን ሌላ ደግሞ ፕሮግራማቲክ የሆነ ከኮምፒውተር ጋር ኮኔክት ማድረጊያ ላይክ ሎጂካል ፓርት አለ። ይሄ ትንሽ ለጀማሪ ሞር አድቫንስድ ስለሚሆን እዚህ ጋር ከቨር አናደርገው። ሞር ፊዚካሊ ኮምፒውተር ኤክስተርናል እንደ ኢንተርናል እንዴት ነው ኮኔክት ኢች አዘር የሚያደርገው የሚለውን ነው ከቨር የምናደርገው። ካራክተሪስቲክሶቹ እንደዚህ ናቸው። አንደኛ ኤክስተርናል ዲቫይስስ ናቸው። ኤክስተርናል ዲቫይሶች አሉ ላይክ ኪቦርድ፣ ማይካ ኦር አዘር ዲቫይስስ that are connected by using cables. ኬብሎችን በመጠቀም ወደ ኮምፒውተር ኮኔክት የሚያደርጉ አሉ። Another computer ports are the slots in the motherboard in which cable for external devices plug in for communication. ሌላው ማዘርቦርድ ላይ ያለው ስሎት ነው። የኤክስተርናል ዲቫይስ ከኮምፒውተር ጋር በፖርት አማካኝነት ኮኔክት የሚያደርጉት ሞኒተርስ፣ ማውስ፣ ስፒከርስ፣ ማይክሮፎን እና ኪቦርድ የመሳሰሉ ናቸው። ሌላ የፖርት አይነቶች ናቸው። ፖርት የተለያየ አይነት አለው። በአጠቃላይ በሁለት መክፈል ይቻላል። የኢንተርናል ፖርት እና ኤክስተርናል ፖርት ተብሎ ማለት ነው። ኢንተርናል ፖርት ማለት ኢንተርናል ዲቫይሶች ላይክ ዲስክ ድራይቨርስ ኦር ሲዲ ድራይቭስ ኤንድ አዘር ኢንተርናል ዲቫይሶችን ከማዘር ቦርድ ጋር ኮኔክት ማድረጊያ ኢንተርናል ፖርት ነው። ሌላው ኤክስተርናል ፖርት ነው። ኤክስተርናል ፖርት አውትሳይድ ኦር ኤክስተርናል ዲቫይሶችን ከኮምፒውተር ጋር ኮኔክት የሚያደርገው ፖርት ማለት ነው። ላይ ሞደሞችን፣ ማውስ ኦር ፕሪንተር ኮኔክት ማድረጊያ ማለት ነው። ለምሳሌ ይሄኛው የኢንተርኔት ፖርት ነው። እንደዚህ አይነት ካያችሁ ይሄ ኢንተርኔት ላይክ ዚስ ኬብል መቶ እዚህ ጋር ኮኔክት እንዲያደርግ ይሄ ነው ፖርት የሚባለው ማለት ነው። ኢትስ ኮኔክትስ ኔትወርክ ኤንድ ሃይ ስፒድ ኢንተርኔት ኮኔክትስ ኔትወርክ ኬብል ከኮምፒውተር ጋር የሚያገናኝልን ነው። በዚህ ውስጥ የሚያልፈው የዴታ ሳይዝ አራውንድ 10 ሜጋባይት እስከ 1000 ሜጋባይት ፐር ሰከንድ በኔትወርክ ባንድ ዊድዝ ላይ ዲፔንድ ሆኖ መተላለፍ ይችላል ማለት ነው። ሌላ ሴሪያል ፖርት እና ፓራለል ፖርት ይባላል። ሴሪያል ፖርት ማለት
external devices like mouse or ኪቦርዶችን ከኮምፒውተር ጋር ማገናኘት ነው። ይሄ ኦልድ ፒሲዎች ላይ የነበረ ነው። አዚስ ሞመንት እንደዚህ አይነት ብዙ አይታይም። ሶ በዋጋቸውም ቺፐር ናቸው። ከፓራላል ኬብል ጋር ኮምፔር ስናደርገው እንደ ሁለት አይነት ቨርዥኖች አሉ። አንደኛው 9 ፒን ላይክ እንደዚህ እዚህ ጋር ካያችሁት 9 ቀዳዳዎች አሉት። ኦር 9 ፒን ሴሪያል ፖርት ሞዴል የሆነና 25 ፖርት ሴሪያል ሞዴል የሆነ ሁለት አይነት የሴሪያል ፖርቶች አሉ። ሌላኛው ታይፕ ፓራላል ፖርት ነው። ይሄኛው ሞር ለስካነርስ እንዲህ ለፕሪንተር የሚጠቅም ሲሆን 25 ፒኖች ናቸው ያሉት ይሄ ፓራላሉ ማለት ነው። ሶ ዩዥዋሊ የሚጠቅመው ስካነር እና ፕሪንተር ኮኔክት ለማድረግ ነው። አናዘር PS2 ፖርት ነው። ይሄኛው ስፔሻል ፖርት ነው፣ ግን ስቲል የሚጠቅመው በኦልድ ኮምፒውተር የሆኑ ጋር ኪቦርድ እና ማውዝን ኮኔክት ለማድረግ ነው። እንደዚህ አይነቶች ማለት ነው። በዚህ ጊዜ ያለ አይመስለኝም ይሄ ራሱ PS2 ፖርት ማለት ነው። ለምሳሌ ላይክ እንደዚህ የማውስ እና የኪቦርድ ላይክ ግሪን እና ፐርፕል በሚመስል ከለር ኮኔክት ነበር የሚያደርገው በፊት ኦልድ ኮምፒውተሮች ላይ። ሶ ሌላው ግን ዩኒቨርሳል አለ አይደል? አሁን በላፕቶፕ ላይ በብዛት የምናየው ዩኒቨርሳል ዩኤስቢ ነው። ላይክ ፍላሽ ይጠቀማል፣ ቻርጀር ማድረጊያ የሚመስል እንደዛ ዩኒቨርሳል ይሆናል። ሶ ሌላኛው ፓርት ቪጂኤ ፖርት የሚባል አለ፣ ወይንም ደግሞ ቪዲዮ ግራፊክ አሬ ኮኔክተርስ የሚባል አለ። ይሄም ሞኒተርን ከኮምፒውተር ጋር የሚያገናኝ የቪዲዮ ካርድ የሚጠቅም ነው። 15 ሆሎች አሉት። እንደ ኦልሞስት ከሴሪያል ፖርት ጋር የተመሳሰለ ነው። እንግዲህ ኤችዲኤምአይ አለ እዚህ ጋር። ይሄ ኤችዲኤምአይ ፖርት ሃይ ዲፊኒሽን ማልቲ ሚዲያ ኢንተርፌስ ነው። ጀስት ፎር ኦዲዮ እንደ ቪዲዮ ኢንተርፌስ ቲቪ ላይ ምናምን ብዛት የሚታይ ነው። ሌሎችም አሉ። የሞደም ፖርት አለ፣ ሞደም ጋር ኮኔክት የጌም ፖርት አለ፣ የዲጂታል ቪዲዮ ኢንተርፌስ ሞድ አለ። በአጠቃላይ ሁለት አይነት የኮምፒውተር ፖርትስ አለ፣ ቨርቹዋል እና ፊዚካል የሚባል ማለት ነው። እነኚህ ፖርቶች የሚጠቅሙት ውጫዊና ውስጣዊ ዲቫይሶችን ከማዘር ቦርድ ጋር ኮሚኒኬት እንዲያደርግ ነው። ጀስት ፎር ኮሚኒኬሽን ፐርፐስ ማለት ነው። ለምሳሌ ፊዚካል ፖርት የሚባሉት እንደ ዩኤስቢ ፖርትስ፣ ኢንተርኔት ፖርት ኦር ዲቪአይ ፖርትስ ኤንድ ሞር። ቨርቹዋል ፖርት የሚባለው ግን ፖርት 20፣ ፖርት 21፣ ፖርት 80 የሚባሉ እንደዚህ አይነት ፖርቶች ቨርቹዋል ፖርት ይባላሉ ማለት ነው።